እስክንገናኝ የሰሙነ ሕማማት የመጨረሻው ዕለት ቀዳሚት ሰንበት በተለምዶ ቀዳም ስዑር እያልን እንጠራታለን። ከሰንበተ ክርስቲያን ቀድማ የተከበረች የሰንበተ በዓል ስለሆነች ቀዳሚት ሰንበት እየተባለች ትጠራለች። ይህ ዕለት እንግዲህ ሕማመ እግዚእን እያሰብን በስጋ ወደ መቃብር መውረዱን፣ በነፍስ ደግሞ ወደ ሲኦል መውረዱን በዓይነ ልቦና የምናይበት፣ ትንሣኤውን የምንናፍቅበት የሐዘን መካተቻ ዕለት ነው። ቀዳሚት ሰንበትም እንደ ሌሎቹ የሰሙነ ሕማማት ዕለታት የራሷ መጠሪያ ያላት፣ የራሷ ስያሜ ያላት፣ ከነገረ ድኅነት ጋር የተያያዙ በርካታ ድርጊቶች የተከናወኑባት ዕለት ናት። ከእነዚህ መጠሪያዎች መካከል አንዱ ቅዱስ ቅዳሜ እየተባለች ትጠራለች። ፈጣሪ ዓለማት እግዚአብሔር በዓይን የሚታዩትንም የማይታዩትንም በእግር የሚሄዱትን በክንፍ የሚበሩትን በባህር የሚዋኙትን አጠቃላይ የሚታዩትንም የማይታዩትንም 22ቱን ስነ ፍጥረታት ሁሉ ፈጥሮ ከመፍጠር ስራው ያረፈባት ዕለት ነች። በኋላ ዘመንም በስጋ ማርያም ተገልጦ 33 ዓመት ከ3 ወር በምድር ላይ ከተመላለሰ በኋላ በመስቀል ላይ ተሰቅሎ ዓለምን የማዳን ስራውን ፈጽሞ ያረፈባት ዕለት ስለሆነች ቅዱስ ቅዳሜ ትባላለች። ቅዱስ ተብላ የተጠራችው እንግዲህ ቅዱስ፣ ልዩ፣ ምስጉን፣ ንጹሕ የተባለ እግዚአብሔር ጥንት ከሚሰራው ስራ በኋላም ከማዳን ስራው ያረፈባት ዕለት ስለሆነች በማደሪያው ያደረባትን በመጥራት ቅዱስ ቅዳሜ እየተባለች ትጠራለች ማለት ነው። ሁለተኛው ቀዳም ስዑር እየተባለች ትጠራለች። በሰሙነ ሕማማት የምትገኘው ቅዳሜ ቀዳም ስዑር የተሻረች ቅዳሜ እየተባለች ትጠራለች። ይህም የሆነበት ምክንያት እናታችን እመቤታችን ቅድስት ድንግል ማርያምና ቅዱሳን ሐዋርያት ጌታችን ኢየሱስ ክርስቶስ ተላልፎ ከተሰጠበት ከምሴተ ሐሙስ ከሐሙስ ምሽት ጀምሮ ከእህል ከውኃ ተለይተው በጾም በጸሎት ተወስነው ሕማሙን እያሰቡ ትንሣኤውን እየናፈቁ በጾም በጸሎት ተወስነው የቆዩበትን ጊዜ ለማስታወስ ነው። ሐዋርያዊት ቅድስት ቤተ ክርስቲያናችን ከሐዋርያት ሲያያዝ በመጣው ትውፊት መሰረት ዛሬም ድረስ ወደፊትም በሰሙነ ሕማማት የምትገኘውን ቅዳሜን በጾም በጸሎት ተወስነን እንድናሳልፍ ስርዓት ተሰርቶልናል። የተቻለው ሐሙስ በልቶ ዓርብንም ቅዳሜንም በመጾም 2 ቀን እንዲያከፍል፣ ያልተቻለው ደግሞ ዓርብ በልቶ ቅዳሜ እንዲያከፍል በፍትሐ ነገሥት አንቀጽ 15 በሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 20 ተደንግጎልን ይገኛል ማለት ነው። ስለዚህ ከሌሎቹ ዕለታት ሁሉ በየትኛውም ዕለት በየትኛውም ወቅት ከሚገኙ ሰንበታት በተለየ መንገድ በጾም የምናሳልፋት ብቸኛዋ ከዓመት አንድ ቀን የምትገኝ አንዲት ዕለት ስለሆነች ቀዳም ስዑር የተሻረች ቅዳሜ ትባላለች። መሻሯም በሌላ አይደለም፣ በጾም የተሻረች ስለሆነች በተለየ መንገድ በጾም ተወስነን የምናሳልፍባት ስለሆነች ይህንን ስያሜ ለማግኘት በቅታለች። ሶስተኛው ለምለም ቅዳሜ እየተባለች ትጠራለች። ለዚህ ምክንያቱ በዚህ ዕለት ለምለም ቄጠማ ስለሚታደልበት እንደሆነ ይነገራል። ይህም ከኖህ ዘመን ጋር የተፈጸመውን ታሪክ በማንሳት ነው። በኦሪት ዘፍጥረት ምዕራፍ 7 ምዕራፍ 8 ላይ ተጽፎ እንደምናገኘው እግዚአብሔር ዓለምን በነፍር ውኃ ሊያጠፋ ባሰበ ጊዜ ኖህና ቤተሰቦቹ እርሱና ቤተሰቦቹ ግን ጻድቅ ነበሩ ተብሎ የተነገረለትን ኖህን ለማዳን መርከብ እንዲሰራ ኖህ ታዝዟል ማለት ነው። እግዚአብሔር ያለ መርከብ ማዳን ቢቻለውም መርከብን ኖህን ለማዳን መርከብን ምክንያት አድርጓል። አዳምን ለማዳንም በስጋ ማርያም መገለጥ መወለድ ባያስፈልገውም እመቤታችን ቅድስት ማርያምን ምክንያተ ድኂን አድርጓል። እግዚአብሔር ዓለምን በነፍር ውኃ ሲያጠፋ ኖህና ቤተሰቦቹ በመርከብ ሆነው ወደ አራራት ተራራ ወጥተዋል። ወይም በአራራት ተራራ ላይ የኖህ መርከብ እንዳረፈች ይነገራል። የማያይህ መጥፋቱን የጥፋት ውኃ መጉደሉን ለማረጋገጥ ወደ የብስ ለመውጣት ኖህ ለመጀመሪያ ጊዜ ቁራን መልእክተኛ አድርጎ ልኮታል። ነገር ግን ቁራ ጥቅም ፈላጊ ነበርና በዛው እንደሄደ ሳይመለስ ቀርቷል። አባቶቻችን እንዲሁም የቁራ መልእክተኛ ይላሉ። በዛው ተልኮ የሚቀር ሆዱን ሲሞላ ሌላ ጥቅም ፈልጎ በዛው ሲቀር የቁራ መልእክተኛ እያሉ ይወቅሳሉ። በሁለተኛ ጊዜ ኖህ ርግብ ልኳታል። ለመጀመሪያ ጊዜ ማረፊያ አጥታ ተመልሳ መጥታለች። እንደገና በሰባተኛው ቀን መልሶ ሲልካት የወይራ ዝንጣፊ ለምለም ቅጠል ይዛ ወደ ኖህ መጥታለች። እርሱም መስኮቱን ከፍቶ ተቀብሏታል። ስለዚህ ማያይህ የጥፋት ውኃ መጉደሉን በዚህ አረጋግጧል ማለት ነው። ኖህ የአዳም ምሳሌ ነው። ርግብ የእመቤታችን ምሳሌ ነች። ለምለም ቄጠማ ወይም የወይራ ቅጠል ደግሞ የጌታችን የኢየሱስ ክርስቶስ ምሳሌ ነው።
ኖህ የጥፋት ውሃ መጉደሉን ማያይህ መጉደሉን ርግቧ ይዘው በመጣችው በወይራ ቅጠል እንዳወቀ እንዳረጋገጠ ሁሉ በአዳምና በልጆቹ ላይ የተፈረደው የሞት ፍርድም ከእመቤታችን ከቅድስት ማርያም በተወለደው በጌታችን በኢየሱስ ክርስቶስ መሻሩን ማለፉን ያመለክታል ማለት ነው። ርግብ የወይራ ቅጠልን ወይም ቄጠማውን እንዳስገኘች ሁሉ ርግብ የተባለች አማናዊቷ እናታችን እመቤታችን ቅድስት ድንግል ማርያምም ጌታችን ኢየሱስ ክርስቶስን አስገኝታልናለች። ማያይህ የጥፋት ውሃ መጉደሉን በርግብ ይዛው በመጣችው በወይራ ቅጠል እንዳረጋገጠን ሁሉ መርገመ ሥጋ መርገመ ነፍስን ደግሞ ያጠፋልን ከእመቤታችን ቅድስት ማርያም የተገኘው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ይህንን ምስጢር ለማገናኘት በዕለተ ቀዳሚት አባቶቻችን ካህናቱ ባርከው ቄጠማ ለምእመናን ልጆቻቸው ይይዛሉ፣ ይሰጣሉ፣ ያድላሉ ማለት ነው።